የሚያሳያችሁ ማለት ነው። በጣም ብዙ ሰው የሚቸገረውን ነገር ነው የሚያሳያችሁ። ጣዬ ብዙ ሰው ኮሜንት ተዘጋብኝ፣ እንዴት አድርጌ ልክፈተው፣ እንዴት ነው የምከፈተው ምናምን በጣም ብዙ ሰው ይቸገራል ኮሜንት ለማክፈት አይደል? አሁን በሁለት ደቂቃ ወይም በአንድ ደቂቃ ያሳያችኋለሁ። ተከታተሉኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? አላችሁ? አለሁኝ አልሐምዱሊላህ። እንኳን ወደዚህ ቻናል በሰላም መጣችሁ ብያችኋለሁኝ። እና ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ ማለት ነው። እኔ ቪዲዮ ሁሌ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ፣ ምንም አይቀንስባችሁም እና ይጠቅማችኋል ብዬ አስባለሁኝ። እና ከዛ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። እኔንም ጥቅሙ እናንተም ተጠቀሙ ማለት ነው። እሺ እዚህ ዩቱብ ላይ ሲታዩ ዩቱብ ላይ ቪዲዮ ጭናችሁ ከዛ ሲታዩ ዩቱብ ላይ ዝግ ነው ይላችኋል። ግን ደግሞ አፕሎድ በሚታደርጉበት ሰዓት እዛ አፕሎድ ሲናደርግ እንትን ያለ አይደል? እዛ ውስጥ ደግሞ ክፍት ነው ይላችኋል። ግን ደግሞ እዛ ከውስጥ ተዘግቶባችኋል። ቤት ነው የምትከፍቱት። በዩቱብ ውስጥ አልከፍት ካላችሁ ክሮም ላይ ትገቡና ያው በስልካችሁ መቼስ ዩቱብ ተጠቃሚ ከሆናችሁ ክሮም ይኖራችኋል ማለት ነው። ከዛን ክሮም ላይ ትገቡና እንደዚህ ዩቱብ የሚለውን ትነካላችሁ። አንድ ጊዜ ጫን ስትሉት እንደዚህ ይመጣላችኋል። ከዛ ምንድነው የምትነኩ? ከፕሮፋይላችሁ ስር ፕላስ ምልክቷን ትጫናላችሁ። እዚህ ጋር ግን ጽሁፉ በጣም ቀጫጫ ነው። የሚታይም ከሆነ ይታያል። እንደዚህ ፕላስ ምልክቷን አንዴ ስትነኳት ዩቱቡን ራሱ ትነኩታለች፣ ይመጣላችኋል። ሶስት አማራጭ ይመጣል። በዛን ደግሞ ዩቱቡን አንድ ጊዜ እንደዚህ ስትጫኑት ወደ ዩቱብ ስቱዲዮ ይወስዳችኋል ማለት ነው። ከዛም በኋላ ምንድነው የምታደርጉት? የተዘጋባችሁን ቪዲዮ እንደዚህ እየነካችሁ ኮሜንት የተዘጋባችሁን ቪዲዮ ነው ነክታችሁ መክፈት የምትችሉት። ታየ። ከዛም በኋላ እንደዚህ ስትነኩ ቪዲዮ በዚህ መልኩ መጣላችሁ ማለት ነው። ከዛም በኋላ ከላይ የእስክሪብቶ ምልክት አለች። እሷን አንዴ እንደዚህ ትነኳታላችሁ። አሁን በዚህ መልኩ ይመጣላችኋል ማለት ነው። ከዛም በኋላ ምንድነው የምታደርጉት? ሻው ሞር የሚለውን ነው የምትነኩት አንድ ጊዜ ከታች ያለውን ማለት ነው። ከዛ ወደዚህ ወደ ታች ዛብ ታደርጉትና እንደዚህ የሚለው ጋር ይወስዳችኋል። ከዚህም ደግሞ ሶስት ምርጫ አለ። ሶስት ነው የምመጣላችሁ። አንዱ የላይክ ነው፣ አንዱ ደግሞ የቪዲዮ ነው፣ አንዱ የኮሜንት። ከዛ የአንደኛውን ይኩናል። በቃ ማንበብ ማትችሉ ከሆነ አንድ ቁጥር ላይ ያለው ቁጥር የለውም፣ ግን በእርግጥ አንደኛ ላይ ያለውን ስትነኩ ከዛም በኋላ በዚህ መልኩ ይመጣላችኋል ማለት ነው። ዚግ ከሆነ እዚህ ጋር ኦፍ የሚለው ጋር ነው የሚቀመጠው። ኦፍ የሚለው ጋር ከተቀመጠ ወደ ኦን የሚለው ላይ ትቀይሩታላችሁ። በዚህ መልኩ ነው የሚከፍተው። በጣም ሲምፕል ነው፣ ቀላል ነው። እና አዲስ ከሆንን ደግሞ ትንሽም ነገር ቢሆን ይከብደናል። ስለዚህ እኔን ይመስላል እና ላይክ እና ሰብስክራይብ እና ሼር አድርጉ። ይጠቅማችኋል ብዬ አስባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።